በመጋቢት 2026 የቴራህ ሰማይ በሚሳኤል ሲቀደድ የኢራን ምድር በሰው ሰራሽ መሬት መንቀጥቀጥ ስትናወጥ ዓለም ደንግጣለች። ነገር ግን እውነተኛው ድንጋጤ ያለው እዚሁ እኛ ጋ ነው። ከጥንቶቹ የኢትዮጵያ ነገስታት እስከ ኮሎኔል መንግስቱ ኃይለማርያም ድረስ በሚስጥር የዘረጉት የደህንነት መረብ ዛሬ ፈንድቷል። የእስራኤል ድንገተኛ ጥቃት፣ የኢራን መሪዎች መውደቅና የትራምፕ መመለስ ሁሉም አንድ ሚስጥር አላቸው። እሱም ኢትዮጵያና ቀይ ባህር ናቸው። የኢትዮጵያ ባለስልጣናት ከቴህራንና ከኢየሩሳሌም ጋር ምን አገናኛቸው? እጣ ፋንታችንስ ወዴት ነው? ዛሬ ሚስጥሩን እንፈታዋለን። ዛሬ በሞት የሚፋጠጡት ኢራንና እስራኤል በአንድ ወቅት በመካከለኛው ምስራቅ እንደ ጥንድ አሞራ ነበሩ። በበሻህ መሐመድ ሬዛ ፓህላቪ ዘመን ኢራን እስራኤልን በይፋ እውቅና የሰጠች የመጀመሪያዋ ሙስሊም ሀገር ነበረች። ሁለቱ ሀገራት አረብ አይደለንም በሚል የጋራ ማንነት በአረብ ሀገራት ተከበው ስለነበር የዳርቻ ሀገራትን ጥምረት መሰረቱ። እስራኤል ለኢራን የጦር መሳሪያና ቴክኖሎጂ ስትሰጥ፣ ኢራን ደግሞ ለእስራኤል ነዳጅ ታቀርብ ነበር። ይህ ወዳጅነት እስከ 1979 አብዮት ድረስ የቀጠናው ኃይል ምሰሶ ነበር። ንጉሠ ነገሥቱ የኢራንና የእስራኤልን ወዳጅነት ለኢትዮጵያ ህልውና ተጠቅመውበታል። እንደ ጸሐፌ ትእዛዝ አክሊሉ ሀብተወልድ ያሉ ብልህ መሪዎች ግብጽ ኢትዮጵያን ለማነቅ የምታደርገውን ሙከራ ለመስበር ከእስራኤልና ከሞሳድ ጋር ሚስጥራዊ ግንኙነት ፈጠሩ። ራስ አስራተ ካሳ በኤርትራ በኩል ግብጽ የምታደርገውን የስለላ እንቅስቃሴ ለማክሸፍ እስራኤል በኢትዮጵያ ቀይ ባህር ደሴቶች ላይ የራዳር ጣቢያ እንድትተክል ሚስጥራዊ ፍቃድ ሰጡ። ንጉሱ ወደ ቴራህ በመሄድ ከሻህ ጋር ያደረጉት ስምምነት ዓላማው ግብጽን በምስራቅና በሰሜን በኩል በብረት ቀለበት ማጠር ነበር። ኢራን ለኢትዮጵያ ወታደራዊ ድጋፍ የምታደርገው ኢትዮጵያ የቀይ ባህርን ደቡብ በር ባብ ኤል መንደብ እንድትቆጣጠርላት ነበር። ይህ ወዳጅነት በኢራቅ አብዮት ቢፈርስም መሰረቱ ግን ዛሬ ለሚታየው ቀጠናዊ ሽኩቻ መነሻ ሆኗል። ዛሬ በኢራን ላይ የደረሰው ድንገተኛ ጥቃት በወቅቱ በተዘረጋው የመረጃ መረብና እንደ ፊት አውራሪ ሀብተ ጊዮርጊስ ዲናግዴ ባሉ ስትራቴጂስቶች የታሰበው ጠላትን ከሩቅ የመምታት ጥበብ ውጤት ነው። ኮሎኔል መንግስቱ ኃይለማርያም በይፋ ኢምፔሪያሊዝምን ቢረግሙም በደህንነት ቢሮዎቻቸው ውስጥ ግን ከእስራኤል ጋር ቁማር ይጫወቱ ነበር። መንግስቱ ኢትዮጵያን የሚነካ ኃይል መጨረሻው ጥፋት ነው በሚል ከእስራኤል ጋር በሚስጥር መሳሪያና መረጃ ይለዋወጡ ነበር። በወቅቱ በእስራኤል ባለሙያዎች የተሳለው የቀይ ባህር የጦር ካርታ ዛሬ በ2026 እስራኤል ኢራንን ለመምታት እንደ መመሪያ እየተጠቀመችበት ይገኛል። በ1980ዎቹ ኢትዮጵያ በጦርነትና በድርቅ ስትታመስ መንግስቱ ፈላሻዎችን ለእስራኤል በመላክ በምላሹ የድሮን ቴክኖሎጂና የጦር መሳሪያ ጥገና ያገኙ ነበር። ግብጽ ይህንን ስታውቅ በናይል ላይ ጦርነት እንደምትጀምር ብትዝትም መንግስቱ ግን አባይን ገድቤ ግብጽን በረሃ አደርጋታለሁ በሚል ታሪካዊ ዛቻ ምላሽ ሰጥተዋል። መንግስቱ ለኢትዮጵያ ህልውና ሲሉ ከእስራኤል ጋር የገነቡት ድብቅ ወታደራዊ ትብብር ዛሬ የኢራን ክንፍ እንዲሰበር ትልቅ አስተዋጽኦ አድርጓል። ዛሬ በ2026 ኢራን በውስጥ ሽኩቻ ስትታመስ፣ እስራኤል የቀድሞውን የንጉሱን ዘመን ስልት በመጠቀም ምስራቅ አፍሪካን በተለይም ኢትዮጵያን እንደ አዲስ የደህንነት አጋር ትፈልጋታለች። ትራምፕ ደግሞ ይህንን ትርምስ ተጠቅመው አንድ የኃይል ሚዛን ለመፍጠር እየተጋፉ ነው። እስራኤል ኢራንን የመታችው ኢራን በሁቲዎች በኩል ቀይ ባህርን ለመቆጣጠር ስለምታስብ ነው። ይህ ደግሞ የኢትዮጵያን የባህር በር ጥያቄ አደጋ ላይ ይጥላል የሚል ስጋት ይነገራል። የኢራን መሪዎች መውደቅ የኢትዮጵያ መንገድ ጠራጊ ሆኗል። በኢራን የታየው መሬት መንቀጥቀጥ የኢራንን የኒውክሌር ምሽግ ሲያፈርስ፣ ለኢትዮጵያ ግን ታሪካዊ የበላይነትን አምጥቷል።
ከጥንት ጀምሮ ግብጽ ኢትዮጵያን ለማጥቃት የምትጠቀመው ስልት ከባህር ማነቅ ነው። ግብጽ የኤርትራን አማጽያን በመርዳት ኢትዮጵያን ባህር አልባ አደረገች። በኢራን የሚደገፉት ሁቲዎች ቀይ ባህርን ሲያውኩ ግብጽ ይህንን ክፍተት ተጠቅማ በሶማሊያ በኩል ግንባታው የተጠናቀቀውን የህዳሴውን ግድብ ለመቅደም ወታደራዊ ከበባ እያደረገች ነው። የቀይ ባህር አለመረጋጋት ለኢትዮጵያና ለግድቡ በቀጥታም ይሁን በተዘዋዋሪ ተጽዕኖ ይኖረዋል ተብሎም ይታሰባል። የኢራን መዳከም ግብጽን ብቸኛ አድርጓታል። ግብጽ ሶማሊያ ውስጥ የገባችው ለግድቡ ከለላ ለማግኘትና የባህር በራችንን ለመዝጋት ነው። ዓለም ትኩረቷን ወደ እስራኤልና ኢራን ስታደርግ ግብጽ በሶማሊያ በኩል የጀመረችው ዛቻ የዓለም አቀፍ ማህበረሰብ ድጋፍ አጥቷል። ግድባችንም ዛሬ አስተማማኝ ከለላውን አግኝቷል። ግብጽ ለትራምፕ የመካከለኛው ምስራቅ ፖሊስ ሆና ስታገለግል፣ ትራምፕ ደግሞ በምላሹ ኢትዮጵያ በናይል ላይ ያላትን የበላይነት እንድትተው ጫና ያደርጋሉ። ትራምፕ ግብጽና እስራኤል ሚስጥራዊ ስምምነት አድርገው ኢትዮጵያን በቀይ ባህር በኩል አፍነው ዛሬ 2026 የታሪክ ዳግም ምጽአት እያየን ነው። የኢራኑ መሪ መሞትና በቴህራን መሪ አለመሾሙ ያንን የቆየውን የዳርቻ ሀገራት ጥምረት ፍለጋ ዳግም ቀስቅሶታል። ኢራን በውስጥ ሽኩቻ ስትታመስ፣ እስራኤል ደግሞ የንጉሱን ስልት በመጠቀም ምስራቅ አፍሪካን በተለይም ኢትዮጵያን እንደ አዲስ የደህንነት አጋር ትፈልጋለች። ይሁን እንጂ ዶናልድ ትራምፕ ዋይት ሀውስ ሲገቡ ሁኔታው ተቀየረ። ትራምፕ የግብፅን ታማኝነት ለማግኘት ሲሉ ኢትዮጵያ ግንባታውን ባጠናቀቀችው የህዳሴ ግድብ ላይ ከፍተኛ ጫና እንዲያርፍ አድርገዋል። ትናንት በሚስጥር የተጀመረው የባለስልጣናቱ ፍጥጫ ዛሬ በገሃድ ወጥቷል። ከጥንት ጀምሮ ግብጽ ኢትዮጵያን ለማጥቃት የምትጠቀመው ስልት ከባህር ማነቅ ነው። ትናንት ኤርትራን እንደ መሳሪያ ተጠቅመው ኢትዮጵያን ባህር አልባ አደረጉ። ዛሬ ደግሞ በኢራን የሚደገፉት ሁቲዎች ቀይ ባህር ሲያወኩ ግብጽ ይህንን ክፍተት ተጠቅማ በሶማሊያ በኩል ግንባታው የተጠናቀቀውን የህዳሴውን ግድብ ለመቅደም ወታደራዊ ከበባ እያደረገች ነው። ዶናልድ ትራምፕ ለግብጽ የአካባቢ ፖሊስ እንድትሆን አረንጓዴ መብራት ሰጥተዋታል። እስራኤል ደግሞ በዝምታ የሴራው ተመልካች ሆናለች። ቀጠናው ወደ ቀጥተኛ ጦርነት እያመራ ነው። ኢትዮጵያ ግንባታው የተጠናቀቀውን ግድቧን ለመጠበቅ በታሪክ አጋጥሟት የማያውቀው ፈተና ተደቅኖባታል። የኢትዮጵያ ባለስልጣናት ከጥንት ጀምሮ የተጠቀሙት ሚስጥራዊ ሴራ እሾህን በሾህ ማውጣት ነው። ያለፈው ሴራ በኢራንና በእስራኤል መካከል በመሆን ግብጽን ማዳከም ነበር። የዛሬው ስጋት ግን ግብጽ የኢራን ድሮኖችና የእስራኤልን መረጃ አቀናጅታ በኢትዮጵያ ላይ ልትጠቀም መሞከሯ ነው። ይሁን እንጂ የታሪክ መጽሐፍ ገና አልተዘጋም። ኢትዮጵያ ግንባታው የተጠናቀቀው ግድቧን ለመጠበቅ ዘዋሽንግተን ፖስትና ዘኒውዮርክ ታይምስ በምርመራ ዘገባቸው ይፋ እንዳደረጉት እንደ ኤሮፓውያን አቆጣጠር በ2016 ትራምፕ ለመጀመሪያ ጊዜ ለምርጫ ሲወዳደሩ የግብጽ ደህንነት ተቋማት $10 ሚሊዮን የሚሆን ገንዘብ በካይሮ በሚገኝ ባንክ በኩል በሚስጥር ለትራምፕ የምርጫ ቅስቀሳ እንዲውል ማመቻቸታቸው ይነገራል። ትራምፕ ለዚህ ውለታ ምላሽ እንዲሆን በስልጣን ዘመናቸው ሁሉ ለፕሬዝዳንት አልሲሲ የማይናወጥ ድጋፍ ሰጥተዋል። አሁንም በ2026 ትራምፕ ወደ ስልጣን ሲመለሱ ያ የቆየው የካይሮ ውለታ በህዳሴው ግድብ ላይ የኢትዮጵያን ክንድ ለማዳከም እንደ ትልቅ ካርድ እየተጠቀሙበት ነው። በ2019 በፈረንሳይ በተካሄደው የጂ7 ጉባኤ ላይ የተከሰተ ድርጊት ዶናልድ ትራምፕ ፕሬዝዳንት አልሲሲን ሲጠብቁ ድምጻቸውን ከፍ አድርገው የኔ ተወዳጅ አምባገነን የት አለ ማለታቸው በዓለም አቀፍ ዲፕሎማቶች ጆሮ ደርሷል። ግብጽን በመካከለኛው ምስራቅ እንደ ታማኝ ፖሊስ እንደሚቆጥሯት የሚያሳይ ነው። ለዚህም ነው ግብጽ የውሃ ደህንነቴ አደጋ ላይ ነው ስትል ዶናልድ ትራምፕ ግብጽ ግድቡን ልታፈነዳው ትችላለች እስከ ማለት የደረሱት። ዶናልድ ትራምፕ ኢትዮጵያን፣ ግብጽንና ሱዳንን ዋሽንግተን ላይ አነጋግረው
ኢትዮጵያ የግብፅን ጥቅም የሚያስጠብቅ ውል መፈረም አለባት ብለው አስገደዱ። ኢትዮጵያ ሉዓላዊነቴን አሳልፌ አልሰጥም በሚል ከድርድሩ ስትወጣ ትራምፕ ይህንን እንደ ትልቅ ግላዊ ስድብ ቆጠሩት። በ2026 ያለው ስጋት ትራምፕ ያንን ሽንፈት ለመበቀል አሁን በ2026 ግንባታው የተጠናቀቀውን ግድብ ህገወጥ ለማስባልና በኢትዮጵያ ላይ ማዕቀብ ለመጣል የሚጠቀሙበት ዋነኛ ምንጫቸው የቆየው የካይሮ ሎቢ ነው። ግብጽ ለዘመናት የኢራንን የሺአ መስፋፋት ስትፈራ ቆይታለች። ነገር ግን አሁን በ2026 ነገሮች ተቀይረዋል። ግብጽ ከአሜሪካና ከእስራኤል የምታገኘው ድጋፍ በህዳሴው ላይ ውጤት ማምጣት አልቻለም። ስለዚህ ካይሮ ፊቷን ወደ ቴህራን አዙራለች። ኢራን በየመን በኩል ቀይ ባህርን የመቆለፍ አቅም አላት። ግብጽ ደግሞ የስዌዝ ቦይ ገቢዋ እንዳይቀንስ የኢራንን በጎ ፍቃድ ትፈልጋለች። ለዚህም ምትክ ግብጽ ለኢራን ዲፕሎማሲያዊ ከቨር ስትሰጥ፣ ኢራን ደግሞ ለግብጽ የድሮን ሚሳኤልና ቴክኖሎጂ በግልጽ እያቀበለች መሆኑ ተነግሯል። ግብጽ በአንድ በኩል ከትራምፕ ጋር ተወዳጅ አምባገነን ሆና ስትሞጋገስ፣ በጓሮ በር ከኢራን ጋር ውል ተፈራርማለች። ዶናልድ ትራምፕ ኢራንን ለማጥቃት ሲያቅዱ፣ ግብጽ ደግሞ እኔ ያስታርቃችኋለሁ በሚል መሀል ላይ በመግባት ከሁለቱም ወገን ጥቅም ተጋጭታለች። ካይሮ ዛሬ የዋሽንግተን ወዳጅ ብቻ አይደለችም፣ የቴህራን ሚስጥራዊ አጋርም ጭምር ናት። ትራምፕ ኦቫል ኦፊስ ተቀምጠው ስለ ግብጽ ታማኝነት ሲያስቡ፣ አልሲሲ ግን በቴህራን በኩል የሚመጣውን የጦር መሳሪያ በናይል ዳርቻ እያከማቹ ነው። ኢራን በሊባኖስና በየመን ያላትን ልምድ በመጠቀም ግብጽ በሶማሊያና በሱዳን በኩል ኢትዮጵያን የምታምስበትን የሽምቅ ውጊያ ስልትና የድሮን ኦፕሬሽን እንድታደራጅ በሚስጥር እየረዳቻት ነው የሚሉ መረጃዎች አሉ። ግብጽና ኢራን ከተስማሙ ቀይ ባህርን እንደፈለጉ በማዘዝ የኢትዮጵያን የንግድ መስመር በማንኛውም ሰዓት ሊያስተጓጉሉት እንደሚችሉ ስጋቶች አሉ። ዛሬ በ2026 ፖለቲካው መልኩን ቀይሯል። ትናንት ይፋጠጡ የነበሩት ካይሮና ቴህራን ዛሬ በአንድ አልጋ ላይ ተኝተዋል። ግብጽ የኢራን ናት የሚለው ድምጽ በዲፕሎማሲያዊው ዓለም እያስተጋባ ነው። ግብጽ ከትራምፕ ጋር እየሳቀች በስተጀርባ የኢራንን ገዳይ ድሮኖች ወደ ፈለገችው አቅጣጫ እያጓጓዘች ነው። የኢራኑ መሪ መሞትና የአመራር ክፍተቱ ግብጽን ይበልጥ አደገኛ እንድትሆን አድርጓታል። ለምን ቢባል መሪ በሌለበት ሰዓት የሚደረጉ ሚስጥራዊና ወታደራዊ ውሎች ተጠያቂነት የለባቸውም። እስራኤል በዝምታ ስትመለከት፣ ትራምፕ ደግሞ በካይሮ ታማኝነታቸው ሲታለሉ፣ ኢትዮጵያ በሁለቱ መሃል ቆማለች። በናይል ያለው ፍጥጫ አሁን ከካይሮ አልፎ ወደ ቴህራን ቤተ መንግስት ደርሷል። ሚስጥሩ ግልጽ ነው። ግብጽ የኢራንን ክንድ በመዋስ የምትፈልገውን ቁማር እየተጫወተች ነው። ግብጽ በህዳሴው ግድብ ላይ ያጣችውን የበላይነት ለመመለስ የመጨረሻውን ቁማር የቆመረችው በሶማሊያ በኩል ነው። የግብጽ ወታደራዊ ኃይል በሶማሊያ ምድር ሰፍሯል። ይህ ግን የሰላም አስከባሪ ኃይል አይደለም። ግብጽ ለሶማሊያ መንግስት የደህንነት ዋስትና ሰጣለሁ በሚል ሰበብ በሺዎች የሚቆጠሩ ወታደሮቿንና ከባድ የጦር መሳሪያዎቿን አዝልቃለች። የዚህ ሴራ ዋና ዓላማ ግልጽ ነው። ኢትዮጵያ በህዳሴው ግድብ ላይ ያላትን ትኩረት እንድትበትንና በምስራቅ ግንባር በጦርነት እንድትወጠር ማድረግ። ካይሮ ዛሬ መቋዲሾን እንደ ሁለተኛ ግንባር እየተጠቀመችባት ነው። አሁን ነገሩ ይበልጥ ውስብስብ ሆኗል። ግብጽ የኢራን ናት ያልነው ለዚህ ነው። ኢራን በየመን ካሏት ሁቲዎች ጋር በመሆን በሶማሊያ ለሚንቀሳቀሱ የታጠቁ ኃይሎች በሚስጥር መሳሪያ እያቀበለች ነው። ግብጽ ደግሞ ይህንን የኢራንን ድጋፍ በመጠቀም በሶማሊያ በኩል በኢትዮጵያ ላይ የውክልና ጦርነት እንድትከፍት በቴህራን በኩል አረንጓዴ መብራት ተሰጥቷታል። የኢራን ድሮኖች ዛሬ በሶማሊያ ሰማይ ላይ እያንዣበቡ ያሉት ኢትዮጵያን ለማስፈራራት ነው።
ዶናልድ ትራምፕ ዋይት ሃውስ ሆነው ይህንን የግብጽ እንቅስቃሴ በዝምታ ይመለከታሉ። ትራምፕ ለግብጽ ያላቸው አድናቆት ካይሮ በሶማሊያ የምታደርገውን ወታደራዊ መስፋፋት እንደ ቀጠናዊ መረጋጋት እንዲቆጥሩት አድርጓቸዋል። እስራኤል ግን በውስጧ ተጨንቃለች። ኢራን በግብጽ በኩል በሶማሊያና በቀይ ባህር ላይ ተጽዕኖዋን ስታጠናክር የእስራኤል የደህንነት መስመር አደጋ ላይ መውደቁን ያውቁታል። ነገር ግን የትራምፕና የግብጽ ወዳጅነት እስራኤልን አፏን እንድትዘጋ አስገድዷታል። ሆኖም ከአፄ ኃይለ ሥላሴ ዲፕሎማሲ እስከ ኮሎኔል መንግስቱ ኃይለማርያም ዛቻ፣ ዛሬ ላይ ደግሞ እስከ ተገነባው ግድብ ሚስጥሩ አንድ ነው። ዓለም እያወራች ያለችው ስለተገደሉት መሪዎች ነው። እውነተኛው ሚስጥር ግን በኢትዮጵያችን በኢየሩሳሌምና በዋይት ሃውስ ሚስጥራዊ መጋዘኖች ውስጥ ነው። የኢራን መውደቅ የኢትዮጵያ መነሳት ነው። የጥንቶቹ ባለስልጣናት እና አክሊሉ ሀብተወልድ ያለሙት ታላቋ ኢትዮጵያ ዛሬ በቴራ ፍንዳታና በሚስጥራዊው መሬት መንቀጥቀጥ ውስጥ ጽንሷ እየታየ ነው። ግብጽ ሶማሊያ ውስጥ የገባችበት ወጥመድ አሁን ተዘግቷል። ዓለም በሴራ ብትናወጥም ኢትዮጵያ ግን ዛሬ የቆመችው ትናንት በነበረችበት የድካም መንፈስ አይደለም። አባይ ዛሬ ተገዝቷል። ኃይል እያመነጨና የምስራቅ አፍሪካን ጨለማ እየገፈፈ ይገኛል። ታሪክ በሴራ ሊጀመር ይችላል፣ ፍጻሜው ግን በሀቅና በስራ ይወሰናል። የኢራን መሪ ቢያልፉም ትራምፕ ቢመለሱም የኢትዮጵያ የሺህ ዓመታት ጉዞ ወደፊት ነው። የታላቁ የህዳሴ ግድብ ግንባታ መጠናቀቅ የኢትዮጵያውያን የአንድነትና ድል ብቻ ሳይሆን ለአፍሪካውያን ሁሉ ኩራት ነው። ኢትዮጵያ ከጥንት ጀምሮ የነበራትን እሾህን በሾህ የማውጣት የዲፕሎማሲ ጥበብ ዛሬም በዘመናዊ መልኩ እየተጠቀመችበት ነው። ግብጽ በሶማሊያ በኩል ብትመጣም ኢትዮጵያ በቀጠናው ያላትን የሰላም አስከባሪነት ሚና፣ ጠንካራ የመከላከል አቅም ለማንኛውም ፈተና ዝግጁ አድርጓታል። ከእስራኤል ጋር ያለን የቴክኖሎጂ ሽርክና ከዓለም አቀፍ አጋሮች ጋር የምንፈጥረው አዲስ ትስስር ኢትዮጵያን በቀይ ባህርም ሆነ በናይል ሸለቆ የማይናወጥ ኃይል እንድታገኝ አድርጓል። ዛሬ ያየነው ምስል ግልጽ ነው። ከጥንቶቹ ባለስልጣናት እና አክሊሉ ሀብተወልድ ጀምሮ እስከ ኮሎኔል መንግስቱ ኃይለማርያም ድረስ በሚስጥር የተሰነደው የኢትዮጵያ የህልውና ስልት ዛሬ በ2026 ፍሬ አፍርቷል። በቴራ የወደቁት መሪዎችና የታየው መሬት መንቀጥቀጥ ለኢትዮጵያ የባህር በር መከፈት ምናልባትም መንገድ ይጠርግ ይሆናል። ግብጽ በሶማሊያ የቆፈረችው ጉድጓድ ራሷን ሊቀብራትም ይችል ይሆናል። ትራምፕ በዋይት ሃውስ የቀይ ባህርን ቁልፍ ለባለቤቱ ለኢትዮጵያ ሊያስረክብ ጥቂት እርምጃዎች እንደቀሩት ይገመታል። ዓለም በትኩረት ወደ መካከለኛው ምስራቅ ሲያይ ኢትዮጵያ ወደ ባህር በር ትመለሳለች። ምክንያቱም ዛሬ በኢራን የታየው ዱብዳ የኢትዮጵያ የሺህ ዓመታት የድል አዋጅ ነው። ሚስጥሩ ተፈቷል፣ ታሪክም ተቀይሯል።